ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ልንገራችሁ ትፈልጋላችሁ? እያንዳንዱ የራስ ቅላችን በሙሉ ስርዓቱ ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 ላይ ያለ ነገር ሆኖ ተገኘ። ምን ተገኘ መሰላችሁ? መጀመሪያ የተገኘው ክሬኒያል ነርቭስ የሚባሉ እንድናሸት፣ እንድንቀምስ፣ እንድናወራ የሚያደርጉ እንደ ቅርንጫፍ ያሉ ናቸው። 12 ናቸው። ስንት ናቸው? እግዚአብሔር ለምን ይሄን ያደርጋቸው? ይህ ብቻ አይደለም፣ እጅግ ነጭ ሆነ ዛፍ ተገኘ። አርቨር ቪቴ ይሉታል። ደነገጡ። ቅጠል ልክ ነው፣ በጣም ነጭ ነውና ሳይንቲስቶቹ ምን ብለው ሰየሙት መሰላችሁ? ይሄ መንፈስ ቅዱስ ነው የሚያናግረው። በዛም በዚህም ትሪ ኦፍ ላይፍ የህይወት ዛፍ አሉት። ምን አሉት? ነጭ ነው። በጣም ይገርማል። ከስሩ ደግሞ ሜላቶኒን አለ። የማር ቀለም ያለውና የወተት ቀለም ያለው ነጭና የማር ቀለም ያለው በዚህ ውስጥ ይፈሳል። ይሄን ያደረገ ማን ነው? ይህ ብቻ አይምሰላችሁ። በዚህ በ33ቱ አከርካሪ አጥንት የሚወርድ ልዩ በጣም አንጸባራቂ የሆነ ፈሳሽ ተገኘ። በጣም ይሄ ፈሳሽ ልዩ ነው። መልኩ በጣም የተለየ ነው። ሳይንቲስቶቹ ምን አሉት መሰላችሁ? ተመልከቱ፣ ቀላል አይደለም። እግዚአብሔር ያናግራል። ሳክሪስ ሰክሪሽን ወይም ክራይስት ኦይል፣ የክርስቶስ ቅባት አሉት። በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ለማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀረለ ማለት ልፋት ቀረለ ነው። በጣም ትልቅ ጉዳይ ነው ማወራው። አሁን እንደውም እስካሁን ካለው ለኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃው ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስ ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ደግሞ አጾሙም ወይ ሲሏቸው ሙሽራው እያለ ሚዜዎቹ አይጾም ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው። ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነውና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል፣ አሳ ግን የለም። መታገል፣ አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው፣ ሌፍት ልፋት ነው፣ ቀኝ ራይት ነው። አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስት አለ እና ተለወጠ ነው። ኦኬ፣ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው። አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ፣ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ የምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷንና ጽድቋን ፈልጉ፣ እኔችን ቀድጃታለሁ፣ በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው። ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል። መንግስቱ ምንድነው? ጽድቅ ምንድነው? ሌላ ጉዳይ ነው። ኦኬ፣ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው። አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ቱን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ዲኤንኤ አይታችሁ ታውቃላችሁ? ከእናንተ መካከል ዲኤንኤ ያየ የለም አይደል? እሺ፣
ቅርጹ የያዕቆብን መሰላል ነው የሚመስለው። እግዚአብሔር እያንዳንዳችን ሴላችን ኒውክለሱ ማዕከሉ ላይ ነው የቀረጸው። በትልቅ አጉሊ መነጽር ሚያጎላ በማይክሮስኮፕ ስትመለከቱት ትደነግጣላችሁ። 6 ቢሊየን ፊደሎች ውስጥ አሉ። ስንት? እውነት ነው የምነግራችሁ 6 ቢሊየን ፊደሎች ማለት 1000 መጽሐፍ ቅዱስ ውስጥ ያሉ የፊደል ብዛት ማለት ነው። አንድ ፊደል በመጽሐፍ ቅዱስ ውስጥ ቢለወጥ ትርጉም አያዛባ? አንድ ፊደል ከዲኤንኤ ውስጥ ጎደለ ማለት ሰው አካለ ስንኩል ሆኖ በዊልቸር ይሄዳል ማለት ነው።